بسم الله الرحمن الرحيم የተከበራችሁ በመካ ሪጅን ለምትኖሩ ኢትዮጵያውያን በሙሉ እጅግ የተከበሩ የሃይማኖት አባትና ምሁር የነበሩት ዶክተር አብዱሽኩር መሐመድ አማን አልዓሩሲ በትናንትናው ዕለት በቅድስት የመካ ከተማ ከዚህ ዓለም በሞት ተለይቶናል። ኢና ሊላህ ወኢና ኢለይሂ ራጂዑን። ዶክተር አብዱሽኩር በዲን አስተምህሮት በአገራችን ክብርንና ዝናን የተጎናጸፉ የሃይማኖት አባት ከመሆናቸው ባሻገር በአፍሪካ አህጉር ደረጃም በሸሪዓ አስተምህሮት የዶክተሬት ማዕረግ የተጎናጸፉ የመጀመሪያው አፍሪካዊ ምሁርና ፈርጥ ነበሩ። ዝነኛው እና የቀድሞ የሃይማኖት አባት የነበሩት የሼክ ቢን ባዝ የቅርብ ወዳጅ የነበሩ ሲሆን በኡም አልቁራ ዩኒቨርሲቲ ለ20 ዓመታት ያህል አስተምሯል። በማዕህድ ሐረም አልመኪ ወይም መካ ማዕከል የተለያዩ አገልግሎት ያበረከቱና የከፍተኛ ትምህርት ጥናቶችና የምረቃ ጽሑፎችን በበላይነት የመሩ ከመሆናቸው ባሻገር በመስጂድ አልሐራም ሃይማኖታዊ ድንጋጌዎችን እንዲያስተላልፉ በልዩ ሁኔታ ከተፈቀደላቸው ምርጥ ምሁራን አንዱ ነበሩ። አላህ ነፍሳቸውን በገነት እንዲያኖረው እየተማጸን ለቤተሰቦቻቸው ለወዳጆችና ለመላው ወገን መጽናናትን እንመኛለን። ኢና ሊላህ ወኢና ኢለይሂ ራጂዑን።